ስለ አራቱ ጥያቄዎች ስንመለከት የመጀመሪያው ለምንድን ነው ወንጌል የምንሰብከው? ደቀ መዝሙርስ ለምን እናደርጋለን የሚል አይተናል። ሁለተኛው ላይ ደግሞ ለማን ነው ወንጌል የምንሰብከው? ማንንስ ነው ደቀ መዝሙር የምናደርገው የሚል ጥያቄ መልሰናል። በሶስተኝነት ደግሞ እየተመለከተን ያለነው ምንድን ነው የምንሰብከው? አንድ ሰው ጊዜ ከሰጠን ወንጌል ለመስማት ፈቃደኛ ከሆነ አጭር ጊዜ ሊሆን ይችላል፣ ረዥም ጊዜ ሊሆን ይችላል እና እንዴት አድርገን ነው ወንጌል የምንሰብከው? በተለይ ምን እንበል፣ ምን እንናገር የሚለውን እየመለስን ነው። ስለዚህ አንዱ መናገር የምንችልበት መንገድ ደግሞ ስለ ሁለቱ መንግስታት መናገር እንችላለን። ሁለቱ መንግስታት ስንል በዚህ ዓለም ላይ ስንኖር በሁለት መንግስታት ውስጥ የምንኖር ሰዎች ነን። አንዱ የጨለማ መንግስት አለ፣ ገዢው ደግሞ ንጉሱ ማነው? የጨለማ ገዢ ሰይጣን ነው። ሌላ ደግሞ የብርሃን መንግስት አለ። የብርሃን መንግስት ደግሞ ንጉሱ እግዚአብሔር ነው፣ ጌታችን ኢየሱስ ክርስቶስ ነው። ስለዚህ እንዴት አድርገን የሁለቱን መንግስታት ምሳሌ በወንጌል መጠቀም እንችላለን? የመጀመሪያው በጨለማ መንግስት ውስጥ ያለንን ህይወት ባጭሩ በመናገር ጌታ ኢየሱስ ክርስቶስን ስንቀበል የነፍሳችን አዳኝና ንጉስ አድርገን ስንቀበል ህይወታችን እንዴት እንደተለወጠ ባጭሩ መናገር እንችላለን። ለምሳሌ እኔ በሰይጣን መንግስት ውስጥ ባለው ጊዜ እጅግ በጣም በአስቸጋሪ ሁኔታ ውስጥ ብዙ ግራ በሚያጋባ ሁኔታ ውስጥ በብዙ ኃጢአት ልምምድ ውስጥ እያሳለፍኩ የነበርኩ ሰው ነኝ። ጌታ ኢየሱስን ከተቀበልኩ በኋላ ህይወቴ ተቀይሯል። እንደገና የእሱ ብርሃን ወደ ልቤ መጥቷል። እንደገና ተለውጬ ዛሬ ደግሞ የወንጌልን ስራ ወይ ደግሞ የወንጌልን አገልግሎት የማገለግል ሰው ነኝ ብላችሁ መናገር ትችላላችሁ። የየራሳችሁን ታሪክ ጌታ ኢየሱስ እንዴት እንደለወጣችሁ ከተናገራችሁ በኋላ ነገር ግን መጨረሻ ላይ ሁሌም አንተስ እንደዚህ አይነት ተመሳሳይ ታሪክ አለክ ብለን መጠየቅ እንችላለን።